ውድ የማረፊያ ቤተሰቦች፣ አንዳንድ ጊዜ ባለጸጋ የሚያደርጉ ቀላል ፈጠራዎች ወደ አእምሯችን መጥተውልን የማይረቡ ሐሳቦች መስለውን ትተናቸው ይሆናል። ዛሬ በዚህ ቪዲዮ ሚሊዮን ዶላሮች የተሰሩባቸው ሲበዛ ቀላል የሆኑ ፈጠራዎችን እነግራችኋለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁ እነዚህን ቀላል ፈጠራዎች ሸጠው በዶላር ገንዳ የዋኙ ደፋር ፈጣሪዎችን ከመተዋወቃችሁ በተጨማሪ የማይጠቅሙ የሚመስሏችሁን ሐሳቦቻቸውን ስጋ አልብሳችሁ ገንዘብ እንድትሰሩባቸው በእርግጠኝነት ትነቃቃላችሁ። 10ኛ ዶግልስ። ሮኒ ዲሉሎ የተባለች የካሊፎርኒያ ነዋሪ ሚድናይት የተባለ እንደ ስሙ እኩለ ሌሊት የመሰለ ጥቁር ውሻ አላት። እናም አንድ ቀን በጠራራ ፀሐይ ከሚድናይት ጋር ወክ ስታደርግ የፀሐይ ብርሃኑ ከብዶት አይኑን ሲጨፍን ተመለከተችው። ውሻ ስለሆነ ምቾት አይገባውም ብላ አላሰበችም። የፀሐይ ጨረር የሚከላከል ዘናጭ መነጽር ሰርታ አይኑ ላይ አጠለቀችለት። ሚድናይትም ከፀሐይ ጨረር ከመገላገሉ ባሻገር የሰፈሩ ውሾች የሚቀኑበት አማላይ ሆነ። ይህን ያዩ ብዙ የውሻ ባለቤቶች ለነሱም እንድትሰራላቸው አዘዟት። እድሜ ለሚድናይት እንደ ቀልድ ሚሊዮነር ሆና አረፈችው። እንግዲህ ይህ ዶግልስ የሚባል ፈጠራዋ ከመጀመሪያው አንስቶ ከ6 ሚሊዮን ዶላር በላይ ተሽጧል። 9ኛ ኢሉሚ ቦል። ይህ ሐሳብ የእብድ ወይም የሞኝ ሐሳብ ሊመስለን ይችላል። ማት አሌክሳንደር እና ሚካኤል ካኔሊ የሚባሉ አሜሪካውያን አንድ ወጣ ያለ ሐሳብ መጣላቸው። የሽንት ቤት ሳህኖች ላይ የሚገጠም ዲም ላይት መስራት። ከዚያ ሰዎች ወገባቸውን ለመፈተሽ ወደ መጸዳጃ ቤት ሲገቡ ዘና ያለ ስሜት እንዲሰማቸው ማስቻል። አስበውም አልቀሩም። ፈጠራቸውን ሰርተው በፈረንጆቹ 2016 ሻርክ ታንክ የሚባል የቢዝነስ ቲቪ ሾው ላይ ቀርበው አስተዋወቁት። ለሥራ ማስጀመሪያ የሚሆን ከ225,000 ዶላር በላይም አሰባሰቡ። ቤድ ባዝ ኤንድ ቢዮንድ ከሚባል አከፋፋይ ጋር እንዲሁም ከዎልማርት ጋር ተዋውለው ምርታቸውን ለዓለም አዳረሱ። አሁን ላይ ኢሉሚ ቦል የሚሊዮን ዶላር ቢዝነስ ሆኗል። ለገበያ ከበቃበት ጊዜ ጀምሮ ከ14 ሚሊዮን ዶላር በላይ ተሽጧል። 8ኛ ፔት ሮክ። ይህኛውን ፈጠራ የክፍለ ዘመኑ ቀልድ ልትሉት ትችላላችሁ። ድንጋይ ዳቦ የሆነበት ዘመን ነበር የሚባል አፈ ታሪክ ሰምታችሁ ታውቁ ይሆናል። ጋሪ ዳህል የተባለ ጸሐፊ ግን ድንጋይ ምግብ የማይፈልግ የማይሄድ የማይሸና ለመንከባከብ ቀላል የሆነ የቤት እንስሳ ነው ብሎ ቀለደ። ይህ ግን ቀልድ ብቻ ሆኖ አልቀረም። አንዳንዶችን ሊያስቅ ሌሎችንም ሊያሳቅቅ ድንጋዩ ስጋ ለብሶ የቤት እንስሳ ነው ተብሎ በካርቶን ታሽጎ ወደ ገበያ ከቻለ። ድንጋዩ አየር አንሶት እንዳይታፈንም ካርቶኑ ላይ ቀዳዳዎች ተበጁለት። እንዳይቆረቆረም ሳር ጎዝጎዝ ተደረገለት። ገዢዎች እንዴት እንደሚንከባከቡት የሚያስረዳ ብዙ ገጾች ያሉት ቀልድ አዘል ማንዋልም አብሮት አለ። እያንዳንዱም በ4 ዶላሮች ተቸበቸበ። እስካሁንም ከ15 ሚሊዮን ዶላር በላይ ተሽጧል። 7ኛ ድሮፕ ስቶፕ። አንድ ቀን ማርክ ኒውበርገር እና ጄፍሪ ሳይመን የሚባሉ በሎስ አንጀለስ ከተማ ነዋሪ የሆኑ ሁለት ጓደኛሞች በማርክ መኪና እየተጓዙ ነበር። ማርክ የእጅ ስልኩን ለማስቀመጥ ሲሞክር በድንገት ተንሸራቶ በሁለቱ ወንበሮች መካከል ወዳለው ክፍት ቦታ ሾልኮ ገባ። ጓደኛው ጄፍ ስልኩን ለማውጣት እጁን ወደ ክፍተቱ ቢሰድም እዚያው ተጣብቆ ቀረ። ከብዙ ትግል በኋላ ግን እጁ ተፋፍቆ ወጣ። ሚሊዮን ዶላር የሚያወጣው በጣም ቀላል የቢዝነስ ሐሳብም በዚያው ቅጽበት አብሮ መጣ። በተሽከርካሪዎች ጋቢና ሁለት ወንበሮች መካከል ባለው ክፍተት ውስጥ የሚገባ ድሮፕ ስቶፕ የሚባል ፈጠራ ሰርተው ለገበያ አቀረቡ። እድሜ ለጄፍ እጅ ይሄ ፈጠራም ከ24 ሚሊዮን ዶላር በላይ ገቢ አስገኝቶ ታሪካቸውን ቀይሯል። 6ኛ ሪድ ሬስት። ሪክ ሁፐር የሚባል የኮንስትራክሽን ሰራተኛ ነው። የአይን መነጽሩን ሲያወልቅ አብዛኞቻችን እንደምናደርገው ደረቱ ላይ ያለው የሸሚዙ ቁልፍ ውስጥ ሻጥ ያደርግ ነበር። ሆኖም በተደጋጋሚ እየወደቀበት ይቸገራል። ይሄኔ አንድ መላ ዘየደ። የሸሚዙ ደረት ላይ የማግኔት ጸባይ ያለው ጌጥ መሳይ ማንጠልጠያ ሰርቶ ተገላገለ። ከዚያ ፈጠራውን ለምን ገንዘብ አልሰራበትም ብሎ አሰበና በፈረንጆቹ 2012 ቀደም ሲል የነገርኳችሁ ሻርክ ታንክ የተባለ ቲቪ ሾው ላይ ቀርቦ ፈጠራውን አስተዋወቀ። ሎሪ ግሪነር የምትባል ስራ ፈጣሪና የቲቪ ሾው ዳኛ ሐሳቡን ስለወደደችው $150,000 ዶላር ኢንቨስት አድርጋ 65% ድርሻ ወሰደች። ይህ ፈጠራ ከዚያን ጊዜ ጀምሮ ከ27 ሚሊዮን ዶላር በላይ ተሸጧል።
አምስተኛ ቢሊ ቦብ ቲዝ። አብዛኞቻችን እንደ ሀጫ በረዶ የነጣና ተስተካክሎ የተደረደረ ጥርስ ኖሮን ብዙዎችን በፈገግታ መማረክ እንፈልጋለን። ለዚያም ነው ጥቂት የማይባሉ ሰዎች ለጥርሳቸው ውበት ሲሉ በርካታ ገንዘብ የሚያወጡት። ይሄኛው ፈጠራ ግን ከዚያ በተቃራኒው ነው። በ1994 ጆና ዋይት የሚባል የኮሌጅ እግር ኳስ ተጫዋች ጥርሱ የተበላሸ ሰው ሜዳ ላይ ተመለከተ። ለሰሚ ግር ቢልም ከአስቀያሚነቱ ይልቅ ውበቱ ታየው። እሱም እንደዚህ አይነት ጥርስ እንዲኖረው ተመኘ። ለዚያ ሲል ግን ቆንጆ ጥርሱን ማበላሸት አልፈለገም። ይልቁንም ዶክተር ሪች ቤሊ የሚባል የጥርስ ሐኪም ጋር ሄዶ አስጠሊታ አርቲፊሻል ጥርስ መስራት ይችል እንደሆነ አማከረው። ነገርየው ለዶክተር ሪች ቀላል ነበር። የጆናን ምኞት ወደ እውነት ቀየረው። በኋላም ሐሳቡን ወደ ቢዝነስ አሳደጉት። ይህንን ጥርስ ማንም አይገዛውም ብለን ልንገምት ብንችልም ከ50 ሚሊዮን ዶላር በላይ ተሽጧል። አራተኛ ፊጄት ስፒነር። ፊጄት ስፒነርን የፈጠረችው ካትሪን ሄቲንጀር የተባለች አሜሪካዊት ኬሚካል መሐንዲስ ነች። በጣት ተይዞ የሚሽከረከር መጫወቻ ነው። በጥናት የተረጋገጠ ነገር ባይኖረውም ውጥረት ላለባቸው ልጆች ይረዳል ይባላል። ካትሪን ከ1990 እስከ 2005 የፈጠራ መብቷን አስከብራ ቆይታ ነበር። ሆኖም ፈጠራዋን መሸጥ ላይ እንደ ሌሎቹ ጎበዝ ስላልነበረች እምብዛም ገንዘብ አልሰራችበትም። በ2015 ፓተንቷ ሲቃጠል እንኳን የምታሳድስበት ገንዘብ አልነበራትም። በዚህ ምክንያት ከ2017 ጀምሮ በርካታ ድርጅቶች ፊጄት ስፒነርን አምርተው መሸጥ ቻሉ። ድለቢሷ ካትሪን እያየች ይሄ ፈጠራ ከ500 ሚሊዮን ዶላሮች በላይ ገቢ ማስገኘት ቻለ። ሶስተኛ ደስናጊ። ይሄ ሐሳብ እንዴት እንዳልመጣልን ካሰብን ፀጉራችንን መንጨታችን አይቀርም። ዘስናጊ የተካበደ ነገር አይደለም፣ እጅጌ ያለው ብርድ ልብስ እንጂ። በእርግጥ ሐሳቡ የተወሰደው ደስላንኬት ከተባለ ፈጠራ ነው። በ1998 ጋሪ ክሌግ የተባለ ብርድ ያስቸገረው የኮሌጅ ተማሪ እጅጌ ያለው ብርድ ልብስ ሰራ። ምርቱንም ከራሱ አልፎ ለሌሎች መሸጥ ችሎ ነበር። ሆኖም በ2008 ስኮት ቦይሊን የተባለ ግለሰብ ደስናጊ የተሰኘ ስላንኬትን የመሰለ ርካሽ ልብስ ሰራ። እንደ ማሳቂያ አልባስ ተደርጎም ተዋወቀ። ስፖርታዊ ሁነቶች ላይ፣ ፊልሞች ላይ፣ ክሊፖች ላይ በስፋት የሚለበስ ሆነ። በዚህ ምክንያት ዘስናጊ እስካሁን ከ500 ሚሊዮን ዶላር በላይ ተሸጧል። ሁለተኛ ስክረብ ዳዲ። የዕቃ ማጠቢያ ስፖንጅ በሁላችንም ቤት ይኖራል ብዬ አስባለሁ። የዕቃ እጥበትን ምን ያህል እንደሚያቃልልም እናውቃለን። ስክረብ ዳዲ ግን ከምናውቃቸው ስፖንጆች ይለያል። በማጽዳቱ ሳይሆን በቅርጹ ማለቴ ነው። ፈጣሪው አሮን ክራውስ ይባላል። የፈገግታ ኢሞጂ የሚመስል 3 ቀዳዳዎች ያሉት ስፖንጅ የመስራት ሐሳብ ይመጣለታል። ሆኖም እንደ አብዛኞቻችን ሐሳቡ የማይጠቅም አልመሰለውም። አሁን ለስፖንጅ ይሄ አይነት ቅርጽ ምን ይሰራልም አላለም። ዲዛይኑን ሰርቶ ፓተንት ራይት አገኘበት። በፈረንጆቹ 2014ም ሻርክ ታንክ ላይ ቀርቦ ፈጠራውን አስተዋወቀ። ልማደኛዋ ሎሪ ግሪነርም $200,000 ኢንቨስት አድርጋ 20% ድርሻ ወሰደች። ከዚህ በኋላ ፈጠራውም ሌላ ታሪክ ውስጥ ገቡ። ስክረብ ዳዲ ለገበያ ከበቃበት 2014 አንስቶ እስካሁን ባሉት 10 ዓመታት ውስጥ ጠቅላላ ሽያጩ ከ670 ሚሊዮን ዶላሮች በልጧል። አሁን አንደኛው ላይ ደርሰናል። ባንድ ኤድ። እንቆቅልሽ ልበላችሁ፣ ምን አውቅልህ በሉኝ። ባይፈልግም የሚያስፈልግ ምንድን ነው? ሀገር ባትሰጡኝም መልሱን ልንገራችሁ። ባንድ ኤድ ይባላል። የዚህ አስማት የሆነ ፈጠራ ባለቤት ኤርሊ ዲክሰን ይባላል። የኤርሊ ዲክሰን ሚስት ሽንኩርት በምትከትፍበት ጊዜ በተደጋጋሚ ጣቷን በቢላ እየቆረጠች ትቸገራለች። በአንዱ ቀን ግን ቁስሏን የሚሸፍንበት ነገር ሲፈልግ 2 የጆንሰን ኤንድ ጆንሰንስ ምርቶችን በቤቱ አገኘ። ፋሻና ማጣበቂያ ፕላስተር። ሁለቱን ተጠቅሞ ቁስሏን ሸፈነላት። በሌላ ቀን ራሷን ስትቆርጥ እንዳትቸገር በማሰብም ማጣበቂያው እርስ በርሱ እንዳይገናኝ ስስ ጨርቅ ለጥፎበት ጠቀለለው። የሰራውን ነገርም እንደ ቀልድ የጆንሰን ኤንድ ጆንሰንስ ባለቤት ለሆነው አለቃው ነገረው። እሱም ካፉ ቀለብ አድርጎ በብዛት እንዲመረት አዘዘ። ከዚያ የሆነው ነገር ፈረንጆቹ the rest is history እንደሚሉት ነው። ከዚያን ጊዜ አንስቶ እስካሁን ድረስ ከ100 ቢሊዮን በላይ የሚሆኑ ባንድ ኤዶች ተሸጠዋል። ትክክለኛው ገንዘብ ባይገለጽም በቢሊዮን ዶላሮች እንደተሰራበትም ይገመታል። ስለተከታተሉን እናመሰግናለን።
እንደዚህ አይነት ቪዲዮዎችን ማቅረባችንን እንድንቀጥል ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ድጋፎትን አሳዩን። አስተያየት ካለዎትም በኮሜንት ሴክሽን ላይ አስቀምጡልን። ማረፊያ